ጥያቄ ቁጥር 1 ኤፍታህ ማለት ምን ማለት ነው? ሀ ተከፈት፣ ለ ተዘጋ፣ ሐመሩሃ ተናገር። መልሱ ተከፈት። ጥያቄ ቁጥር 2 አዳም ከገነት ሲባረር የት ተቀመጠ? ሀ ኤልዳ፣ ለ ደብረ ቅዱስ፣ ሐመሩሃ ቀራኔው። መልሱ ኤልዳ። ጥያቄ ቁጥር 3 ኖህ መርከቡን የሰራው ስንት ዓመት ነው? ሀ 100 ዓመት፣ ለ 120 ዓመት፣ ሐመሩሃ 40 ዓመት። መልሱ 100 ዓመት። ከጥፋት ውሃ በኋላ የሰው ልጆች ቋንቋ የተደበላለቀበት ቦታ ምን ይባላል? ሀ ባቢሎን፣ ለ ናዝሪት፣ ሐመሩሃ ሲና። መልሱ ባቢሎን። ጥያቄ ቁጥር 5 አብርሃም ይስሐቅን የወለደው በስንት ዓመቱ ነው? ሀ በ75፣ ለ በ100፣ ሐመሩሃ በ90። መልሱ በ100። ጥያቄ ቁጥር 6 የይስሐቅ ሚስት ማን ትባላለች? ሀ ርብቃ፣ ለ ራሄል፣ ሐመሩሃ ሊያ። መልሱ ርብቃ። ያዕቆብ የቀበረው የአማልክት ምስል ምን ይባላል? ሀ ቴራፊም፣ ለ ጣዖት፣ ሐመሩሃ ምስል። መልሱ ቴራፊም። ሙሴ በፈርዖን ቤት ስንት ዓመት ኖረ? ሀ 40፣ ለ 30፣ ሐመሩሃ 20። መልሱ 40 ዓመት። እስራኤላውያን ቀይ ባህርን ሲሻገሩ መሪው ማን ነበር? ሀ ሙሴ፣ ለ ኢያሱ፣ ሐመሩሃ አሮን። መልሱ ሙሴ። የሙሴ አማካሪ የነበረው የኢትዮጵያ ካህን ማን ነው? ሀ ዮቶር፣ ለ መልከጼዴቅ፣ ሐመሩሃ ባኮስ። መልሱ ዮቶር። ታቦተ ጽዮንን ከእግዚአብሔር የተቀበለው ነቢይ ማን ነው? ሀ ሙሴ፣ ለ ዳዊት፣ ሐመሩሃ ሳሙኤል። መልሱ ሙሴ። ኢያሱ ምድሪቱን ሲሰልል የደበቀቻቸው ሴት ማን ትባላለች? ሀ ረሃብ፣ ለ ሩት፣ ሐመሩሃ ደሊላ። መልሱ ረሃብ። ሳምሶን የገደለው እንስሳ ማን ይባላል? ሀ አንበሳ፣ ለ ድብ፣ ሐመሩሃ ግመል። መልሱ አንበሳ። የዳዊት አባት ማን ነው? ሀ እሴይ፣ ለ ዮቤድ፣ ሐመሩሃ ቦኤዝ። መልሱ እሴይ። ጎልያድ የየትኛው ሀገር ሰው ነበር? ሀ ፍልስጤም፣ ለ ግብፅ፣ ሐመሩሃ ሞዓብ። መልሱ ፍልስጤም። ቤተ መቅደሱን የሰራው ንጉሥ ማን ይባላል? ሀ ሰሎሞን፣ ለ ዳዊት፣ ሐመሩሃ ሳኦል። መልሱ ሰሎሞን። ሰሎሞን የጻፈው የመጽሐፍ ቅዱስ ክፍል ምን ይባላል? ሀ መክብብ፣ ለ መዝሙር፣ ሐመሩሃ ትንቢተ ኢሳይያስ። መልሱ መክብብ። ወደ ሰማይ ያረገው ነቢይ ማን ይባላል? ሀ ኤልያስ፣ ለ ኤልሳ፣ ሐመሩሃ ኢሳይያስ። መልሱ ኤልያስ። ኤልያስን የተካው ነቢይ ማን ይባላል? ሀ ኤልሳ፣ ለ ኤርምያስ፣ ሐመሩሃ ዳንኤል። መልሱ ኤልሳ። ለምጻሙን ንዕማንን የፈወሰው ነቢይ ማን ይባላል? ሀ ኤልሳ፣ ለ ኤልያስ፣ ሐመሩሃ ሳሙኤል። መልሱ ኤልሳ። በአንበሳ ጉድጓድ የተጣለው ማን ነው? ሀ ዳንኤል፣ ለ ሲድራቅ፣ ሐመሩሃ ሚሳቅ። መልሱ ዳንኤል። በእሳት እቶን የተጣሉት ስንት ናቸው? ሀ 3፣ ለ 4፣ ሐመሩሃ 1። መልሱ 3። የነቢዩ ዮናስ አባት ማን ነው? ሀ አማቴ፣ ለ በኤሪ፣ ሐመሩሃ ዮሴፍ። መልሱ አማቴ። ጌታችን የተወለደበት የከብቶች ግርግም የት ይገኛል? ሀ ቤተልሔም፣ ለ ናዝሬት፣ ሐመሩሃ ገሊላ። መልሱ ቤተልሔም። ሰብአ ሰገል ለጌታ የሰጡት ስጦታ ስንት አይነት ነው? ሀ 3፣ ለ 2፣ ሐመሩሃ 4። መልሱ 3። ሄሮድስ ሕፃናትን ያስገደለበት ከተማ ምን ይባላል? ሀ ቤተልሔም፣
ለኢየሩሳሌም አመሩሃ ናዝሬት መልሱ ቤተልሔም። መጥምቁ ዮሐንስ የበላው ምግብ ምንድን ነው? ሀ አንበጣና ማር፣ ለስጋና ወተት አመሩሃ ዳቦና ሻይ መልሱ አንበጣና ማር። ጌታችን በ40 ቀን ጾም ስንት ጊዜ ተፈተነ? ሀ 3 ለ7 አመሩሃ 1 መልሱ 3። ጌታችን ናዝሬት የሚባለው ቃል ትርጉሙ ምንድን ነው? ሀ የለምለም ስፍራ፣ ለ የከተማ የአበባ ከተማ፣ አመሩሃ የተራራ ቦታ መልሱ የለምለም ስፍራ። ጌታችን የመጀመሪያ ተአምር የታየው የት ነው? ሀ ቃና ዘገሊላ፣ ለደብረ ዘይት አመሩሃ ቅፍርናሆም መልሱ ሀ ቃና ዘገሊላ። 5ቱን እንጀራና 2ቱን ዓሣ ያበረከተው ማን ነው? ሀ አንድ ሕፃን፣ ለ ጴጥሮስ አመሩሃ እንድርያስ መልሱ አንድ ሕፃን። ጌታችን በባህር ላይ ሲራመድ ያየው ሐዋርያ ማን ነው? ሀ ጴጥሮስ፣ ለ ዮሐንስ አመሩሃ ያዕቆብ መልሱ ጴጥሮስ። የአልዓዛር እህቶች እነማን ናቸው? ሀ ማርያምና ማርታ፣ ለ ሰሎሜና ዮሐና አመሩሃ ሐናና ኤልሳቤጥ መልሱ ማርያምና ማርታ። ጌታችን እግሩን ያጠበው ሐዋርያ ማን ነው? ሀ ጴጥሮስ፣ ለ ዮሐንስ አመሩሃ ይሁዳ መልሱ ጴጥሮስ። ጌታችን የተያዘበት የአትክልት ስፍራ ምን ይባላል? ሀ ጌቴሴማኒ፣ ለ ደብረ ዘይት አመሩሃ ጎልጎታ መልሱ ጌቴሴማኒ። የጌታን መስቀል የተሸከመው ሰው ማን ይባላል? ሀ ስምዖን፣ ለ ዮሴፍ አመሩሃ ኒቆዲሞስ መልሱ ስምዖን። በጌታ ቀኝ በኩል የተሰቀለው ወንበዴ ማን ይባላል? ሀ ቲቶ፣ ለ ዳክርስ አመሩሃ ጊዮርጊስ መልሱ ቲቶ። የጌታችንን ጎን በጦር የወጋው ሀ ሎንጊዮስ፣ ለ ጴጥሮስ አመሩሃ ሄሮድስ መልሱ ሎንጊዮስ። የጌታን ስጋ የለመነው ማን ነው? ሀ ዮሴፍ ዘአርማትያስ፣ ለ ኒቆዲሞስ አመሩሃ ጴጥሮስ መልሱ ዮሴፍ ዘአርማትያስ። ጌታ ከሙታን ሲነሳ መቃብሩን የጠበቁት እነማን ናቸው? ሀ ሮማውያን ወታደሮች፣ ለ አይሁድ አመሩሃ ሐዋርያት መልሱ ሮማውያን ወታደሮች። ሰላም ለእናንተ ይሁን ያለው ማን ነው? ሀ ኢየሱስ ክርስቶስ፣ ለ ገብርኤል አመሩሃ ሚካኤል መልሱ ኢየሱስ ክርስቶስ። ቶማስ ጌታን የነካው የት ቦታ ነው? ሀ ጎኑን፣ ለ እጁን አመሩሃ እግሩን መልሱ ጎኑን። ጌታችን ያረገው ከየት ቦታ ነው? ሀ ደብረ ዘይት፣ ለ ደብረ ታቦር አመሩሃ ቀራኒዮ መልሱ ደብረ ዘይት። መንፈስ ቅዱስ በሐዋርያት ላይ የወረደው መቼ ነው? ሀ በጰራቅሊጦስ፣ ለ በዕርገት አመሩሃ በትንሣኤ መልሱ በጰራቅሊጦስ። የመጀመሪያው የሰማዕታት አለቃ ማን ነው? ሀ እስጢፋኖስ፣ ለ ጊዮርጊስ አመሩሃ ጴጥሮስ መልሱ እስጢፋኖስ። ሳውል ወደ ደማስቆ ሲሄድ ምን ሆነ? ሀ ብርሃን አበራበት፣ ለ ታመመ አመሩሃ ወደቀ መልሱ ብርሃን አበራበት። የሐዋርያት ሥራን የጻፈው ማን ነው? ሀ ሉቃስ፣ ለ ማቴዎስ አመሩሃ ማርቆስ መልሱ ሉቃስ። የመጀመሪያው የኢትዮጵያ ጳጳስ ማን ናቸው? ሀ አባ ሰላማ፣ ለ አባ ዮሐንስ አመሩሃ አባ ተክለ ሃይማኖት መልሱ አባ ሰላማ። ግማደ መስቀሉ በኢትዮጵያ የት ይገኛል? ሀ ግሸን ማርያም፣ ለ አክሱም ጽዮን አመሩሃ ላሊበላ መልሱ ግሸን ማርያም። ቅዱስ ላሊበላ አብያተ ክርስቲያናት በምን ተሰራ? ሀ በአለት፣ ለ ከእንጨት አመሩሃ ከጭቃ መልሱ ከአለት።